ኢትዮጵያን ወደ ጠፈሩ ያስገቧት እንቁዎች ሶስተኛዋ ሳተላይት እየመጣች ነው። ኢትዮጵያ አልተቻለችም። Launching the country's very first satellite into space. Beatrice-1 Ethiopia launched its first satellite. የአንድ ሀገር ልህቀት ከኢኮኖሚ እድገትም ከመሳሪያሽ ቅድድምም እኩል በቴክኖሎጂ የበላይነት ይለካል። ሳተላይት ደግሞ በዘመኑ ካሉ ቴክኖሎጂዎች መካከል ግንባር ቀደሙና ሀገርን በመረጃ የሚያስቀድም ነው። ይሄ የገባት ኢትዮጵያ ታዲያ ሶስተኛዋን ሳተላይት ልታመጥቅ በዝግጅት ላይ ናት። ከዚህ ቀደም ከብዙ የአፍሪካ ሀገራት ቀድማ ጠፈር የደረሰችው ኢትዮጵያ አሁን ደግሞ በቁጥርም ከፍ ብላ ሶስተኛውን ልታወጣ ጫፍ ላይ ደርሳለች። አስደናቂዎቹ ሳተላይቶች ድንቅ ነገሮችን ይዘዋል። ሰላም የተወደዳችሁ የሰሞንኛ ቤተሰቦች፣ ከቅርብ ጊዜ ወዲህ ኢትዮጵያ ብዙ አዳዲስ አቅሞችን እያዳበረች ሲሆን ወታደራዊ አቅሟ አንዱ የዘመነው ክንዷ ነበር። አሁን ደግሞ በቴክኖሎጂና መረጃ ለመቅደም ብሎም ከሌሎች ሀገራት ጥገኝነት ለመላቀቅ ሶስተኛውንና ዘመናዊውን ሳተላይቷን ልታመጥቅ ነው። ከዚህ ቀደም ሁለት የረቀቁ ሳተላይቶችን ያመጠቀችው ኢትዮጵያ ከሳተላይቶቹ የማይገመት ጥቅምን ማግኘት ትችላለች። ታዲያ ዛሬ በጥንቅራችን የአዲሱን ሶስተኛ ሳተላይት አቅም፣ ቀደምቶቹን ሳተላይቶች ብቃትና ጠቃሚነት አንድ በአንድና በዝርዝር የምንቃኝ ሲሆን እስከ መጨረሻው አብራችሁን ቆዩ። ሀገረ ኢትዮጵያ የምትቻል አልሆነችም። አሁን ደግሞ በሚቀጥለው የፈረንጆች ዓመት 26 ሶስተኛዋን ሳተላይት ከቻይና ጋር በመተባበር ልታመጥቅ ሽር ጉድ እያለች ነው። አዲሱ ሳተላይት ከቀደምቶቹ ሳተላይቶች ጋር ሲወዳደር የተሻሻለ የምስል ጥራት የሚኖረው ሲሆን ሳተላይቱ ለአካባቢ ቁጥጥር፣ ለአደጋ መከላከልና የግብርና ዕቅድን ለመደገፍ ያገለግላል። የኢትዮጵያ የህዋ ጉዞ የጀመረው በ2019 የመጀመሪያዋን ሳተላይት ETRSS-1 በተሳካ ሁኔታ በማሰማራት ሲሆን በ2020 ደግሞ ሁለተኛዋ ሳተላይት ተከትላለች። አሁን ደግሞ የስፔን ሳይንስና ጂኦስፓሻል ኢንስቲትዩት ሶስተኛዋን የመሬት ምልከታ ሳተላይት አልምቶ ለማምጠቅ የሚያስችል የውል ስምምነት ከሻንጋይ የማይክሮ ሳተላይት ኢንጂነሪንግ ማዕከል ጋር ተፈራርመዋል። ሳተላይቷ ኢትዮጵያን ሪሞት ሴንሲንግ ሳተላይት 2 ETRSS-2 የሚል ስያሜ የተሰጣት የመሬት ምልከታ ሳተላይት ስትሆን ሳተላይቷ ወደ ስራ ስትገባ 0.5 ሪዞሉሽን ያለው ምስልን ለተከታታይ 5 ዓመታት በመላክ አገልግሎት ትሰጣለች። በቅዱ መሰረት የመሬት ምልከታ ሳተላይቷ በአንድ ዓመት ከ6 ወር ጊዜ ውስጥ ለማልማት የሚያስችሉ ተግባራት እየተከናወኑ ነው። ቅርጿ ከቀደምቷ ETRSS-1 ጋር ተመሳሳይ ስትሆን ክብደቷ ደግሞ ወደ 100 ኪሎ ግራም ገደማ ይመዝናል። በኢኖቬሽንና ቴክኖሎጂ ሚኒስቴር የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ሳተላይቷን በጋራ አልምቶ ለማምጠቅ በያዘው እቅድ መሰረት ዓለም አቀፍ ግልጽ ጨረታን በመከተል የተካሄደ የግዢ ስራ ተጠናቆ የውል ስምምነት ሰነድ አሸናፊ ሆነው ከቻይናው ሻንጋይ ኢንጂነሪንግ ሴንተር ኦፍ ማይክሮ ሳተላይት ጋር ተስማምቷል። የመጀመሪያዋ የኢትዮጵያ ሳተላይት ETRSS-1 ኢትዮጵያ የመጀመሪያዋ ሳተላይት የሆነችው ETRSS-1 አነስተኛ የመሬት ምልከታ ሳተላይት ስትሆን ወደ ጠፈር የዘመተችው ታህሳስ 10 ቀን 2012 ማለዳ ነበር። ሳተላይቷ የተሰራችው በቻይና መንግስት ድጋፍና በኢትዮጵያውያን የምህንድስና ጠበብቶች የተሰራች ሲሆን ይቺ ሳተላይት ከቤጂንግ 500 ኪሎ ሜትር ርቀት ላይ ከሚገኘው የቻይና ጠፈር ምርምር ማዕከል ነበር ወደ ህዋ የመጠቀችው። መሬት ምልከታ ማይክሮ ሳተላይት ማለት አንድን ቁስ ሳይነኩ ወይም አካላዊ ግንኙነት ሳይኖር ስለዛ ቁስ ከርቀት ወይም ደግሞ ብርሃን ወይም ሙቀትን በመጠቀም መረጃዎችን መሰብሰብ መቻል ማለት ነው። ETRSS-1 ሳተላይት ደግሞ ከመሬት 700 ኪሎ ሜትር ርቀት ላይ ሆና ስለ ኢትዮጵያ ምስራቅና ምዕራብ አፍሪካ አካባቢ መረጃዎችን በመሰብሰብ እንጦጦ ህዋ ኦብዘርቫቶሪ ማዕከል ወደሚገኘው መረጃ መቀበያ ጣቢያ መረጃን ትልካለች። የሳተላይቷ ክብደት በአማካኝ ወደ 70 ኪሎ ግራም ገደማ ሲሆን ሙሉ ቅርጿ የተስተካከለና ዳይሜንሽኗ 60 በ60 ሴንቲሜትር የሆነ ነው። ETRSS-1 የተሰራችው ቀለል ባሉ ማቴሪያሎች ሲሆን ይህም ኦርቢቷ ላይ ከደረሰች በኋላ በትክክል ያለምንም እክል እንድታገለግል ያደርጋታል። ራሷ የሆነ ኃይል ሰጪ ሶላር ፓኔልን የተካተተላት ሲሆን የተሰራችው ከኮምፖዚት ማቴሪያል ነው። በሳተላይት ቴክኖሎጂ ደግሞ ክብደት በቀነሰ ቁጥር ጥንካሬና ብርታታቸው ይጨምራል። ሳተላይቷ የመሬት ምልከታ ሳተላይት እንደመሆኗ የመሬት ምልከታ መሳሪያዎች ወይም ሳተላይቶች አክቲቭ እና ፓሲቭ ተብለው በሁለት የሚከፈሉ ሲሆን አክቲቭ የሚባሉት የራሳቸውን ሞገድ መረጃ ወደሚሰበሰብበት ቁስ በመልቀቅ ለምሳሌ ከህዋ ወደ መሬት ሞገድ በመላክ ሲሰበስቡ፣ ፓሲቭ የሚባሉ ደግሞ ተፈጥሯዊ በሆነ መንገድ ከቁስ አካላት የሚመጣ መረጃ መቀበል መረጃ ይሰበስባሉ። መሬት ምልከታ መሳሪያዎች ሙቀትን ወይም ብርሃንን በመጠቀም
ስለ መሬት ሁኔታ አቀማመጥ፣ ቀለም፣ ቅርጽ፣ መጠንና ስለ እጽዋትና እንስሳት የብርቅዬ እንስሳትን እንቅስቃሴም ጨምሮ ስለ አየር ንብረት ሁኔታ፣ ስለ ውሃማ አካላትና መሰል ጉዳዮች መረጃ ያቀብላሉ። ከመሬት ምልከታ ሳተላይት የሚገኙ መረጃ ለተለያዩ የጥናትና ምርምር አይነቶችም በግብአትነት ያገለግላል። ኢትዮጵያ ኢቲአርኤስኤስ 1 ሳተላይቷን ከማምጠቋ በፊት ከፈረንጆቹ 1998 ጀምሮ 8 የአፍሪካ ሀገራት 32 መሰል ሳተላይቶችን አምጥቀ ነበር ሲሆን ሀገራቱም ደቡብ አፍሪካ፣ ግብጽ፣ ናይጄሪያ፣ ጋና፣ አልጄሪያ፣ ሞሮኮ፣ ኬንያ እና ሱዳን ነበሩ። ቆይተው የተወሰኑ ሀገራት የተቀላቀሉ ሲሆን ኢትዮጵያም ተጨማሪ ሳተላይት በቀጣዩ ዓመት ማምጠቅ ችላለች። ኢቲአርኤስኤስ 1 በዋናነት ለግብርናና ተያያዥ ግልጋሎቶች የሚውሉ የአየር ንብረት መረጃዎችን ትሰበስባለች። የተሰበሰበው መረጃ ደግሞ ተንትነው የሚያነቡና የሚያቀርቡ መሐንዲሶች በቻይና ሰልጥነው ወደ ኢትዮጵያ መጥተው እንጦጦ ላይ ይገኛሉና ለነሱ መረጃውን ታቀብላለች። ሳተላይቷ ከቻይና ትወንጨፍ እንጂ የቁጥጥርና መረጃን የመቀበያ ማዕከሏ በኢትዮጵያ የሚገኝ ነው። ማዕከሉ በእንጦጦ ውሃ ምልከታና ምርምር ጣቢያ የሚገኝም ሲሆን የመረጃ መቀበያ አንቴናና መቆጣጠሪያ በዘመናዊ መንገድ የተገነባለት ነው። በወቅቱ ኢትዮጵያ ከሳተላይቷ ያገኘችው ልምድ የተሻሻሉ ሳተላይቶችን በራስ አቅም ለመገንባት ያስቻላት ሲሆን በቀጣዩ ዓመት ሌላኛዋን ሳተላይት እንድታመጥቅ አድርጓታል። ኢቲ ስማርት አርኤስኤስ የኢትዮጵያ ሁለተኛዋ ሳተላይት። ኢትዮጵያ የመጀመሪያዋን ሳተላይት ባመጠቀች በዓመቱ ሌላ ዘመናዊ ኢቲ ስማርት አርኤስኤስ የተባለች ሳተላይትን አመጠቀ። ሁለተኛዋ ሳተላይት ኢቲ ስማርት አርኤስኤስም ተግባር የመሬት ምልከታ ሆኖ የምስል ጥራቷ ግን ከበፊቱ በእጅጉ የተሻለ ነው። መጀመሪያዋ ኢቲአርኤስኤስ 1 ማይክሮ ሳተላይት ስትሆን ኢቲ ስማርት አርኤስኤስ ደግሞ ናኖ ሳተላይት ሆና የዘመኑ የረቀቀ ቴክኖሎጂ ያዘች ሳተላይት ናት። ሳተላይቷ 8.9 ኪሎ ግራም የምትመዝን ሲሆን መጀመሪያዋ ሳተላይት ደግሞ የማትሸፍነውን አካባቢ በተሻለ የምስል ጥራት መሸፈን ትችላለች። የሳተላይት ስራው ከቻይናው ቤጂንግ ስማርት ሳተላይት ቴክኖሎጂ ኮርፖሬሽን ጋር በጋራ የተከናወነ ሲሆን የተሰራውበት $1.5 ሚሊዮን የተገኘው ከቻይናው ስማርት ኩባንያ ነበር። ሳተላይቷን ፕሮጀክት የቅድመ ዲዛይን ስራውን ኢትዮጵያውያን መሐንዲሶች ያከናወኑ ሲሆን የማምረትና የሙከራ ስራውን ደግሞ ቻይናውያን ከኢትዮጵያውያን መሐንዲሶች ጋር በመመካከር ሰርተውት ነበር። የመጀመሪያው ሳተላይትና ሁለተኛው ሳተላይት ሁለቱ ሳተላይቶች አንድ ላይ ተጣምረው የተሻለ የመሬት ምልከታ አገልግሎት ሲሰጡ ቆይተዋል። በአሁኑ ጊዜ ብዙ ሳተላይቶች የተለያየ ቦታ ሆነው ሰፊ ቦታን በመሸፈን በአጭር ጊዜ ውስጥ ብዙ ምስል ማግኘት የሚቻል ሲሆን የሁለቱ ተግባርም ተመሳሳይ ነው። ሁለተኛዋ ኢቲ ስማርት አርኤስኤስ እንደ ኢቲአርኤስኤስ 1 ሁሉ የመጠቀችው ከቻይና ቢሆንም መጀመሪያዋ ሳተላይት ስትሰራ ብዙም ክህሎት አልነበረም። ሁለተኛዋ ሳተላይት ስትሰራ ግን የመጀመሪያውን ዲዛይን ተሰርቶ ሄደው ከኢትዮጵያ ነበር። ሳተላይቷ ከቻይና የመጠቀችው ደግሞ ኢትዮጵያ ለዚህ የሚሆን መሰረተ ልማት ስላልነበራት ነው። ኢትዮጵያ ከመጠቀቻቸው 2 የመሬት ምልከታ ሳተላይቶች በተጨማሪ በሚቀጥሉት 10 ዓመታት ውስጥ ሌሎች 3 ሳተላይቶችን ለማምጠቅ እቅድ የተያዘ የነበረ ሲሆን ከሳተላይቶች መካከል አንደኛው የኮሚኒኬሽንና ብሮድካስቲንግ ሳተላይት ነው። ይህ ሳተላይት የስልክ፣ የኢንተርኔት አገልግሎት፣ የቴሌቪዥን ጣቢያዎችን ጨምሮ ለመገናኛ አገልግሎት የሚውል ሲሆን ሌላኛው ደግሞ እስከ 0.5 ሜትር የሚሆን የምስል ጥራቱ ከፍተኛ የሆነ የመሬት ምልከታ ሳተላይት ሲሆን በሚቀጥለው ዓመት የሚመጥቀው ሶስተኛው ሳተላይት ይሄ ነው።